ነው ሲመጡ ማለት ነው። ሰላም እንዴት ነሽ ደህና ነሽ ሲሉኝ አማርኛው ይጠፋብኛል። ምንድን ናቸው አማርኛው ይጠፋብኛል። አበሻ ይመጣል። እውነትሽ ነው። እንዴት ነሽ ሰላም ነው አበሻ ነሽ ይላሉ። ትክክል፣ እሱ ልክ ነሽ። እና ግን እኔ ደግሞ እሱን ያሰብኩበት ምክንያት ምንድን ታውቂያለሽ? ለማሳጠር ጉዳዩን ማለት በቃ እሱ ከዛ መጥቼ እኔ እያልኩ ለወራሽ መጥቼ ምን እላለሁ መሰለሽ፣ ብቻውን ነይ እንጂ ምንም ሁሉንም ያልሽኝን አደርጋለሁ የዛሬን ብቻ ነይ ምናምን ተብሎ እንዲዘጋ አስቤ ነው። የራሱ እሱን አስቤ ያለሁ ይሆናል እንዴ? ነኝ ህልሜን አፋቀኛች እንደዚህ ምትልሽ ማለት ከስተት ታረማለሁ። እኔም ሰው እንትን አለልም በስነ ስርዓት ያኔ በፍቅር እመልሳለሁኝ። ዛሬ ብቻ ነው ይልኝ ስለሽ አንቺ ትመጭና ከዛ ፒስ ፒስ ትፈጥሪያለሽ። እሱን አስቤ እኮ ነው። እንደራሱ ተነሻው ወይስ የሴትዮዋ ርከርዳ ዳምጭ መራ አንድ በደልን የሆነ ነገር አድርገው ምን እያለ ነው? በቃ እንዳለ እኔ ነኝ ፖለቲከኛው፣ እኔ ነኝ አንደኛው እያለ ነው። አክቲቪስት ትላንት እኮ ተበላ ተናደኩ ነው። ትላንት ተበልታ ተናደልኝ እናቴ ትሙት። ኧረ እባክህ እንዴ እያስተማረ እኮ ነው። ትላንትና ወገቧ ተሰበረ እኮ የሆነ ቤት ራስንግት በህይወቴ ጅቦ እንደ ትላንቱ አንገት ሲደፋኝ አሳዘነኝ። በኋላ ላይ ስወጣ ስምንት ነጥብ ነው ያስጠለኛ። ሁለት ቀረ ስለ ሁለት 20 ታስጥለኛለህ ይለኛል። ጅቦ መናደዱን የምታውቀው ጅቦ ሲሰደብና መናደዱን የምታውቀው የት ላይ እንደሆነ ልንገርህ። ካልተናደደ ያልከው በስድብ ጅቦ አይናደዱ። በእንደዚህ አይነት ነገር ክስል ነው የሚለው ይናደዳል። ነገሮችን ማስቀየስ አይችልም። ትላንት መናደዱን የምታውቀው በተደጋጋሚ ገዝት ላይ ይልክልሃል ሲናደድ። ኦኬ ሀሳቡን እስኪጨርስ በቃ ምንም ማውራት የማይፈልግ እንደዚሁ ስማ ሂድና ላክለት በለው። አሁን ጌም ላጫወት ላክ ልበለው። ግን ዝም ብለህ እዚሁ እያለ ላክለት። ኢንቪቴሽኑን ክፈትና ላክለት። እኔ ቤት አይደለሁም። ቤት ኦኬ ላክለት በለው። ደውለህም ቢሆን ላክለት በለው። ውጣ ቶሎ በል። ከኔ በላይ እኔ እኮ እውቀት ጥበብ ያለኝ ተምሬ ተመራምሬ ስንት ፖለቲካን ቆርጥሜ እየበላው የፖለቲካን አጥንት ከስክስን መልጠን የበላን ሰዎች እንዴት ነው ከኛ በላይ ፖለቲካዊ አስተማሪ፣ ፖለቲካ መምህር አስተማሪም እኔ ነኝ። በቃ አቤት ትላለህ። ስለ አማራ ፖለቲካ ተንተን አድርገህ ከጨረስን በኋላ ስለ ጎረቤትና ስለ ጥላቶቻችን እንዴት አድርገን ትንታኔውን እንደምናስቀምጠው ታውቃላችሁ። ጅቦ እውቀት የለውም። መጠለፍ ያለበትን እንዴት ተጠልፎ እንደሚወድቅ አያውቅም። ስመሻ ሜምበሩ ነው። አንተ ብቻ አውራሽ። እኔማ አንተ ጊያረ ኒጋ ያለውን ብራዘ አይባልም። እንደዚህ አይነት ስድብ መጥፎ ነው። እኛ ከስድብ ርቀናል።
እኛ እንደዚህ አይነት ንግግሮችን እንደዚህ አይነት ና እስኪ ግባ ጸበል ልጸብልህ፣ እኔ ከቀመስኩት ጸበል ላጠጣህ፣ እኔ ካሸተትኩት መድኃኒት ላሽትትና እስኪ ግባ። አሁን እንደዚህ አይነት ንግግር የተናገርከውን አገባ እስኪ። እግዚአብሔር አይወደውም። ማርያምን ማሂ የልብ እኮ አካሚ አካም እንዴት ነሽ? አሁን በዚህ ሰሞን እኔ ያለሁበት አካባቢ በጭራሽ አይመጣም።